የሚሞሪው ማስታወሻ ክፍል 40 በደብዛዛው ብርሃን ሄዶ ሲተኛ አይቼ ብድግ ስል መብራቱን ድንገት ያበራውና መቆሜን ሳይ ቁጭ በይ በማለት ከተኛበት በፍጥነት ዘሎ መጥቶ በቦክስ ይመታኝና አስቀምጦኝ እኔ ሳለቅስና ስማረር ሄዶ አልጋ ውስጥ ገብቶ ለጊዜው የተሰማውን ብርድ ለማሸነፍ ጥቅልል ብሎ አንገቱን ብቻ አውጥቶ እየተቆጣጠረኝ እንቅልፉን ይጠባበቃል። ወደ ሰውነቴ የገባው ብርድ ስራውን መስራት ጀምሯል። ሆዴን ንፍት አድርጎኝ ወደ ወገቤ አካባቢ የሆነ ጭምድድ ማድረግና እግሬን ደረቴን ውጋት እየፈጠረ ምድራዊ ቀዝቃዛ ሲኦል ረመጥ ውስጥ እያለው ሌሊቱ ነጋ። እንቅልፍ አልቆለት ሲነቃ ከተቀመጥኩበት መነሳት አቅቶኝ እጥፍጥፍ እንዳልኩኝ ደንዝዤ ሲያይ ተነሽ ቁሚ። ጆሮዬ ይሰማል። እግሬ መዘርጋት አልቻለም። መቆምም አልቻልኩም። አንገቴን እንኳን ማቃናት አቅቶኛል። ሰውነቴ ይንዘፈዘፋል። አንገትና እግሬን ይዞ ብድግ አደረገኝ። ብድግ አድርጎ አልጋው ላይ አስተኛኝና የሆነ እናገራለሁ ብቲ ወይ ብትጠፊ አገኝሻለሁ፣ ያኔ ደግሞ የባሰ ይሆናል በማለት ሲያስፈራራኝ የሚናገረው ሁሉ ልክ የሚሆን እየመሰለኝ እየፈራሁና እየተጨነቅኩ በዛ ላይ እየታመምኩ መኖርን የግድ ልኖር ቀጠልኩ። ይመሻል፣ ይነጋል። ጭንቅላቴ ማሰብ አቁሟል። እርምጃ መውሰድም የለም። ልውሰድስ ብል ወዴት? ውጭውን አላቀው፣ ሰው አላውቅ። ፍርሃት ይዞኛል፣ ትልቅ ፍርሃት። እንዲሁ ዝግብግብ ስል ይመሻል፣ እንዲሁ ዝግብግብ ስል ይነጋል። እንደው ሲነጋ ይሻለኛል። ቢያንስ ፀጉር ቤታቸው ውስጥ እየሰራሁ እያገለገልኩ የቤቱንም ስራ አብሬ ከሰራተኛዋ ጋር እየተረዳዳን ልብስም ስናጥብ እቃም ስናጥብ ይመሻል። ሌሊቱ ነው ረጅም፣ ክፉ ሌሊት፣ እንቅልፍ የሌለው ሌሊት። በልጅነቴ ፊቴ ስብርብር ብሎ እርጅት ብሏል። ደስተኛ እንዳልሆንኩ ያስታውቃል። ሐዘኔ ፊቴ ላይ ይናገራል። የደረሰብኝን መናገር ስላልቻልኩኝ ዘወትር ሳለቅስ የሚያዩት እናቱ አንድ ቀን ጠዋት ላይ ስቃዬ ሲበዛና ሰውነቴ እየመነመነ ሲሄድ አይተው በማስተዛዘን ጠጋ ብለው እንደው ልጄ ወንድም ወይም እህት ወይ የቅርብ ዘመድ የለሽም? እስቲ አንዳቸው ጋር ዞር በይና ሰው እንዳለሽ ያሳዩ። ወንድ ልጅ እኮ ሴት ብቸኝነቷን ካየ ያንገላታታል። የሚያንገላታሽ መስሎኛል። አልናገር ብትይም የልጄን ጸባይ አውቀዋለሁ። እስቲ ፈልጊና ስልኩን ከፍትልሻለሁ፣ ደውለሽ የሆነ መፍትሄ ውሰጂ ሲሉኝ ሳስብ ቆይቼ ሁለቱ ትላልቅ ወንድሞቼ በረሃ ናቸው። ኮሌጅ የገባው ወንድሜ ደግሞ ትምህርቱን ጨርሶና ስራ ጀምሮ አሶሳ ስለሆነ ያለው አዎ የአንደኛው ወንድሜ ስልክ እጄ ላይ ነው አልኳቸው። ደዊና አናግሪው እስቲ አንተ ጋር ልምጣ በይው፣ ድንገት ዞር ትያለሽ፣ እኔ ትራንስፖርቱን ችልሻለሁ፣ እኔ ሸኝሻለሁ ልጄ፣ እኔም ሴት ልጆች አሉኝ። ያንቺ መከፋት ያንቺን ባነገ ለልጆቼ ነው፣ ግድ የለሽም የኔ ልጅ። እሺ አልኳቸው። ስልክ ቁጥሮችን እያነበቡልኝ ደጋግሜ መታሁት። አይጠራም። ደገምኩት። ተይዟል። 4፣ 5፣ 6 ጊዜ እየተቀባበልን ደወል ነው። ከብዙ ሙከራ በኋላ ስልኩ ተነስቶ ሃሎ ሲባል ለመናገር ካሰብኩት ቃላት አስቀድሞ እንባዬ ወረደ። ሄሎ ቡጡ ነኝ ብዬ የወንድሜን ስም ጠርቼ ድንብርብር ባለ ስሜት ምን እንደምለው ሳሰላስል እንደጠበቅኩት ሊያናግረኝ ቀርቶ ከተለያየን ከ4 ዓመት በላይ የሆነን ሳይመስለው ታዲያስ አለኝና ዘና አለ። በቃ መናገር አቃተኝ። ተንቀጠቀጥኩ፣ ደነገጥኩ። ወንድሜ ታናሼ ቡጥዬ እንዴት ደወልሽ? ምን ሆንሽብኝ ብሎ ሰፍሰፍ ይላል ብዬ ስጠብቅ ታዲያስ ነው ያለኝ። ተንግጫለሁ። ቀጥሎ የምናገረው ሁሉ ጠፋብኝ። አቀራረቡ፣ ድምጽ ውስጥ የተሰማኝ የግዴለሽነት ስሜት ሲያርቀኝ ደነገጥኩ። ግን እንደምንም ብዬ እባክህ ወንድሜ ከቻልክ ካለህበት ልምጣ ስለው ምንም ሳይመልስልኝ ስልኩን ጆሮዬ ላይ ዘጋው።
ወዲያው በሁለቱ ስሜቶቼ ውስጥ ተወጠርኩኝ። አንደኛው የጓደኛዬ ቤተሰቦች ስለሆኑ እነሱም አንድ ቀን ማንም እንደሌለኝ ስላወቁ ባህሪያቸውን ሊለውጡብኝ እንደሚችሉ ሲሆን፣ ሁለተኛው ደግሞ ምን አደረኳቸውና ነው ቤተሰቦቼ በጠቅላላ እንዲህ የጠሉኝ የሚል የብቸኝነት መንፈስ ስልኩን ለቅቄ ወደ ኋላዬ እንድንገዳገድ አደረገኝ። ልጆቹ በፍጥነት ስልኩን ዘግተው ግራና ቀኝ ይዘውኝ ቁጭ አደረጉኝና አገኘሽው? ምን አለሽ? እሺ አለሽ? ወይኔ መቼ ነው የምትሄጂው? ወይኔ እምባ አላቸው። በእናትሽ አትሂጂ፣ እኛን ለምነውና እንዳይመታሽና እንዳያስጨንቅሽ እናድርገው፣ እንቆጣዋለን፣ አትሂጂ በማለት እርስ በርሳቸው እየተያዩ እንባቸው አይናቸው እንደሞላ በልመና አጣደፉኝ። ልጅነታቸው በውስጤ የሰባት ታላቃቸው የሆንኩ ያህል የሚወርድብኝን መከራ እንድቀበል ሲያደርገኝ፣ እነኚህ ከኔ ብዙም የጎላ የእድሜ ልዩነት የሌለን እኩዮቼ ጋር ሲያስተያየኝ ያረጀሁ መሰለኝ። ሰው ሲያረጅና ሲደክም ነው መጠጊያ የሚፈልገው። እኔ ግን ከልጅነቴ እያለም ወደ ወጣት የሚባልበት እድሜ ያሸጋገረኝን በመከራና በእንባ ስለሆነ ተራን ጠብቄ ለመናገር እንዳልተፈቀደልኝ ተሰማኝ። ልጅነቴ ስለበዛና ከህፃንነቴ አንስቶ ከሰዎች ጋር ያለኝ ቅርርቦሽ ብዙም ስለነበረ ከኔ የበላይ የሆነ ሰው የሚናገረው ሁሉ የሚደርስብኝ የሚደረግ እየመሰለኝ ከልቤ እፈራለሁ። ለቤተሰቦቹ ድንገት ተሳስቼ እንኳን ብናገር ማታም ያው የሚደርስብኝን ስለማውቅ ሌሎች አማራጮችን እንጂ መናገሩን እርግፍ አድርጌ ትቼ ማሰላሰል ያዝኩኝ። ምን አለሽ አሉኝ እናትየው። ስራ ላይ ነኝ፣ በኋላ ደውይ ብሎ ዘጋው አልኳቸው። እሳቸው ግን ገብቷቸዋል። ስደነግጥ የሰቀቀን ድምጽ ሳወጣ ሰምተውኛል። ትልቅ ሰው አይደሉ? ገብቷቸዋል። ምንም አላሉም። ፊታቸውን ዞረው ሄዱ። ግቢያቸው ውስጥ ያለው ፀጉር ቤት ጠጋ ብዬ ስለምሰራና ትምህርቱንም መስራቱንም ስለጀመርኩኝ ምንም አይነት እውቀት ባይኖረኝም የትም መግባትና ተቀጥሬ መኖር ስለማልችል ራሴን በጥንካሬ ስሜት እያበረታሁና የደረሰብኝን እንዲሁም የሚደርስብኝን ሁሉ በደል ለመቻል ትከሻና ጉልበቴን በርታልኝ እያልኩኝ መንቀሳቀስ ጀመርኩ። እንዳሰብኩትም ሆነልኝና በጥቂት ጊዜ ውስጥ ፀጉር መስራትን ለምጄ ወደ ማከናወኑ ስጠጋ ሰው ሁሉ በደስታ ነበር የተቀበለኝ። አዲስ ናት እንሰራለን ምናምን ያለም አልነበረም። እሷ አትሰራንም አይሉም። አዲስ ናት ብለውም አይሸሹኝም። ጠነከርኩ። በጥንቃቄ በመስራት እያሳመርኩኝ ሸኛቸዋለሁ። እነሱም በየጊዜው ይመጣሉ። 3 ሆነን በበዓል ቀን አንድ ዘመዳቸውን ጨምሮ የጓደኛዬ እናትና የቤት ሰራተኛቸው ሁላችንም ስራውን እናከናውነዋለን። እያደርግን ገንዘብ የማገኝበትን መንገድ ለመፍጠር ስጣጣር ያየችው ዘመዳቸው ማታ ማታ ጓደኛዬ ሲመታኝና ሲያንገላታኝ እንደሚነጋ አጠገባችን ያሉት 2 ወንድሞቹ ድምጹን በግድግዳ በኩል ስለሚሰሙና በጣም ስለሚፈሩት ተው ለማለት ባይደፍሩም ሲነጋ በተቻለ መጠን ሲንከባከቡኝና ሲያዝኑልኝ ይውላሉ። የደረሰብኝን ጠንቅቀው ስለሚያውቁ ባንነጋገርም እንግባባለን። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 41 ይቀጥላል።